بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين صلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد فيا عباد الله السلام عليكم ورحمة الله وبركاته عندما الله تشولين ودنا يتكبراتشو حور العين يسنى مدرسة تماريوش بيتسبوش هيتوش بمولو عندما الله تشولين عندما كرمات تشولين الحمد لله رب العالمين قد إن شاء الله زاري رمضان هيا سدستنياك الله ينو من قنيوك أنو مشتو دقمو بإذن الله جيق بتام بوانا النت ليلة القدر يميتبك بات كان هيا سباتنيو لليتنو مالتنو الله يوفق أنه الله جنن إن شاء الله قد عندما انتايوت إن شاء الله ጠንካራዎቹ ጀግናዎቹ በኸይር ስራ የማይሰንፉት ወደ ኋላ የማይሉት የትምህርት ቤቴ ተማሪዎቼ እህቶቼ እንግዲህ 27ኛውን ቀን ኢንሻአላህ ኢጥዓሙ الطعام እንግዲህ አፍضل الصدقه ብሎ ማለት ኢጥዓሙ الطعام ነው በላጭ ሰደቃ ብሎ ማለት ሰዎችን መመገብ ማብላት ነውና ያን ጥሪ ሳቀርብ እንግዲህ እህቶቼ ተረባርባችሁ አልহামዱሊላህ ወደ 100 ሺህ ብር አካባቢ አውጥተን እነዚህ ሙክቶች ገዝተናል አላሁ አክበር እንግዲህ ያው ገበያውን በጣም አሁን የበዓል የዒድ ገበያ ስለሆነ ትንሽ ወደድ ብሏል ነገር ግን ጥሩ ፍየሎች ናቸው እንደምንታዩቸው ወደ 3 አካባቢ ናቸው ማለት ነው 35 33 እንደዚህ አይነት አካባቢ ትምብለን እንግዲህ ሁለቱም እየጠቧቸው ነው ማለት ነው አንዱ ገና ይቀራል እንደምንታዩት ቪዲዮ ላይ በሰዓቱ ለመቅረጽ አልገባልኝም ማለት ነው አላ ኩሊ ሐሊን እንግዲህ ያው እቅዳችንን በዚህ መልኩ አሳክተናል ማለት ነው ግንባታችን ላይ ነው እንግዲህ ይሄ የሚጠባበት ቦታ የሚገርማችሁ ነገ ጧት የአላህ Subhanahu Wa Ta'ala ቃል የአዛን ድምጽ ከፍ ብሎ የሚጠራበት ቦታ ነው አላሁ አክበር የሚናራ ቦታ ነው የሚገርማችሁ ነገር ማለት ነው ይሄ ቦታና እዚሁ ግንባታችን ቦታ ላይ ነው አሻራችሁ እንዲያርፍ ያደረኩት አላህ ይቀበላችሁ በሚገርም ሁኔታ እንግዲህ በዚህ መልኩ እርዱ ተፈጽሞ ስራው ሙሉ በሙሉ በሚገርም ሁኔታ ተሰርቶ ተመድቦ ወደ መጨረሻማ አካባቢ ላይ ኢንሻአላህ መደባውን ታዩታላችሁ ተቃላይ ክፍፍሉንም በተመለከተ በባጃጅ ለተመረጡ ሰዎች በዲናቸው በጣም ጠንካራ ለሆኑ ሰዎች ነው እንዲከፋፈል ያደረግነው ማለት ነው እንግዲህ ያው ብዙ ጊዜ የሚታወቀው ሰደቃ ምግቡ ይሰራና መስጂድም ላይ ለማድረግ አስቤ ነበር ሐቂቃ ግን ምን አለ የማይፈልግ ሰው ነው የሚበላው ማለትም ወይ ብሎ በቃ ለረመዳን ብሎ ይገባ በተውሂዱ በጣም ለፍስፍስ የሆነ ደስ የማይል ሰው ነው በቃ በአጠቃላይ ሰደቃችንን ሊበላ የሚችለው ማለት ነው ስለዚህ ምን አሰብኩኝ እኔ ምንፈልጋቸው ሰዎች እንዲበሉት ነው የፈለኩትና አልহামዱሊላህ ያንን በተመለከተ እንግዲህ እንትን ብለን በተመረጠ ሁኔታ ወደ 35 ቦታ ላይ ተመድቦ ስጋው ማለት ነው ተውዚዕ ተደርጎ ከዚያ በኋላ እንደገና ያው ለማድረግ ችለናል ማለት ነው ለማከፋፈል ችለናል ማለት ነው ምክንያቱም ከዚህ በፊትም ነግሬያቸዋለሁ ሑረል ዒን የሱና መድረሳ የምንተከተለው አካሄድ የራሷ በጣም ጠንካራ አካሄድ ነው ሴሌክቲቭ የሆነ ሰዎችን መርጠን ዛሬ አስቡት ትልቅ ቀን ነው 27ኛው ቀን ነው በዚህ ቀን ሰደቃ አድርገን አላህ ዘንድ መያዝ አስቡት ኸይሩን ሚን አልፍ ሸህር ነው ይሄ ሰደቃችን ከሾር በላይ የተደረገ ያክል ነው ተሚያዝልንና አልহামዱሊላህ በዚህ መልኩ እንግዲህ እንደምንታዩት ስጋውን በትክክል ከጠባን በኋላ ወደ 30 አካባቢ መደቦች ላይ መድበን አንድ ሙሉ 10 ቤተሰብን አጥግቦ ሊያበላ በሚችል መልኩ ነው በእያንዳንዱ ምድብ ላይ የመደብ ነው ማለት ነው ይሄ ማለት ቢያንስ በዝቅተኛ ሁሉ ላይ የመደብ ስጋ ሽያጭ ላይ ቢያንስ ከ3000 ብር በላይ